በሳምኛት እግዚአብሔርን ሴትነቴን የጠላሁት ፋሚሊ እግዚአብሔር ነው ማለት በቃ በሴትነቴ አፍሬያለሁ። እዚህ ያክል ድረስ ሴት ልጅ አትወርድም። በቃ የትኛውም እናቶቻችን እኮ የትኛውም ሴት ልጅ የሆነ ጊዜ ማል እርግዝና ሊፈጠር ይችላልም የሷን ደግሞ አባቱ እኮ ታውቋል። ጥፋቱ ቡሩኬ ላይ ነው ያልኩበት የራሱ የሆነ ምክንያት አለ። ምክንያቴ ደግሞ ምንድነው ቡሩኬ ማድረግ ይችላል። ምን እቺ ልጅ ከህይወታቸው ማስወጣት ይችላል። እንደው ከኛ እኩል ለነሱ የምትከራከረው እንዴ? ማስመሰል እኮ ትችላለህ። ምንቴ ከሚያስመስሉት ጋር ሄደ ማስመሰል ትችላለህ። ቡሩክና እዩ ያሰቡት ነገር አለ። ሁለቱ ያቀዱት ነገር አለ። ቢና አንተ ስነ ስርዓት ያዝ። ለምን እጅሽን አታንሽብኝ? እኔ ማቀው ነገር ስላለ ነው ስለ ቡሩኬም ስለ እዩ። አዳምጥ። አሃ ስለዚህ ሴራው ላይ ያለ ቢናም ስለ ሁሉም ነገር ነግሮኛል። ትክክል ነኝ ማለት ነው። እልሽ ለዚህ ኮኔ የጠራሽኝ ማለት ነው። እዚች ጋር ይብቃ። እሺ እንዳጠሪ ድጋሚ በእነሱ ምክንያት ትሰማኛለህ? በእነሱ ምክንያት እንዳጠሪ በእነሱ ምክንያት ካሁን በኋላ ሰማኛለህ? ቢኒያም ትክክል ነው የምትል ከሆነ ሂድና ሁለተኛ አጠገባችን እንዳትደርስ ሂድና ከሱ ጋር ማበር ትችላለህ። ሰላም እንዴት ናችሁ የኔ ጣፋጭና ውድ የሆናችሁ ቤተሰቦቼ? እኔ ያለሁላችሁ እግዚአብሔር ይመስገን። ያው ጠፋ እያልኩ እየመጣሁ ነው ያለሁት። ዛሬ ደግሞ በኔ ቤት ፋሽ አብረቅ ብዬ መጥቼላችኋለሁ። ናፍቃችሁኛል። እውነት ጌታ ነው የምላችሁ ናፍቃችሁኛል። ማለት እንገናኛለን እኮ ግን በኔ ቤት መምጣት ናፍቆኝ ነበርና ፋሚሊዎቼ እንዴት ናችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ያው ፋሚሊ ቆየት እያልኩ እየመጣው ስለሆነ ቤቴ ሰብስክራይብ እየተደረገ አይደለም። ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ሰጣችኋለሁ። በሚሆኑ ቪዲዮዎች ማለት ይሄን ያለውን ሁኔታ ሰላሙ ከተመለሰ በኋላ ደስ በሚል ቪዲዮ ከእግዚአብሔር ጋር እንመጣለን። ግን አሁን ያለንበትን ሁኔታ ታውቃላችሁ ፋሚሊዎች፣ በጣም የሚያስጠላ የሚደብር ነገር ውስጥ ነው ያለነው። ዛሬም ማለት አንዳንድ ነገሮች ላውራችሁ ብዬ ነው የመጣሁት ፋሚሊዎቼ። ማለት አይታችኋል ሰሞኑን ምን አይነት ነገሮች እየተካሄዱ እንደሆነ። ጭራሽ ይባስ ብላ ቤት ድረስ ሄዳለች እዩ። እውነት እኔ እንጃ በኢየሱስ ማለት በሳምኛት እግዚአብሔርን ሴትነቴን የጠላሁት ፋሚሊ እግዚአብሔር ነው ማለት በቃ በሴትነቴ አፍሬያለሁ። እዚህ ያክል ድረስ ሴት ልጅ አትወርድም። በቃ የትኛውም እናቶቻችን እኮ የትኛውም ሴት ልጅ የሆነ ጊዜ ማል እርግዝና ሊፈጠር ይችላልም የሷን ደግሞ አባቱ እኮ ታውቋል። ግን አባት የሌላቸው እኮ ስንት አይነት ስቃይ አባታቸውን እያወቁ በቃ አለ አይደለ ጥንካሬያቸውን ለማሳወቅ ስንት ነገር እኮ አድርገው ልጆቻቸውን ያሳድጓል። እሷ ግን አንደኛ ብሩኬን ያለውን ነገር ለመጠቀም ሁለቱን ለመለያየት የጣለችው ነገር ስለተነሳባት ያን ነገር እርግዝናዋን ተጠቅማ እንዲህ ነው ያልፋው መስራት ምን የሚሉት ነው? እኔ እግዚአብሔርን በጣም እኔ እንጃ በኢየሱስ በቃ እንዴት ብዬ ልንገራችሁ። በጣም ነገሩን እንዲህ ብሎ ለመፍረድ እንዲህ ብሎ ለመወሰን በጣም የሚከብድ ነገር ነውና ሃይሚም እቃውላ እስከማውጣት ድረስ ደርሳለች። ብሩኬ ብቻውን እስከመሆን ድረስ እኔ በአሁኑ ሰዓት ላይ እያዘንኩ ያሉት ለሁለቱ ነው ፋሚሊ፣ ለሃይሚም ለብሩኬም ነጣጥዬ ሲሆን ለሁለቱም በቃ ምክንያቱም በጣም እየተሰቃዩ ነው እነዚህ ልጆች በሁለት ጎን በቃ ሁለት ታጡ ነዋል። በቃ እሱም እሷን አታለች እሱም እሷን አታል ከህይወቱ አልሆነ ባለ ትዳር ካሰበው ነገር አልሆነ እኔ እንጃ ብቻ ይከብዳል እውነት ፋሚሊ። እና ነገሮች እየተካሄዱ ያሉት እናም ደግሞ ይሁሉ እየተበጠበጠ ያለው ከሩቅ ሰው አይደለም ባይዘው ስራችን ካሉ ሰዎች ናቸው። እና ፋሚሊ እኔ ኢቭን ሌላው ይቅርና ስራ ያለውን ምንቴን እንኳን አላመንኩትም። ስራ ያለውን አጠገብ ያለውን ምንቴን እንኳን አላመንኩትም ፋሚሊ። ምክንያቱም በቀደም አይታችኋል ቢኒ ትክክል ነው ምናምን ብሎ እስከመጨቃጨቅ እስከመጣላት ድረስ ደርሰናልና ምኑ ጋር ነው የቢኒ እስቲ የቢኒያም እውነትነት እኔ ፋሚሊ እኔ ያልታየኝ ለእናንተ የታየው ወይ ለሌላ ሰው የታየው ምኑ ጋር ነው? እኔ ምንም እየታየኝ አይደለም እውነታው ምንም ማለት ነው። ምክንያቱም የልጁ አባት ነኝ አለ በዚህ ጋር እሺ ያው የልጁ አባት ከሆነ የሰሞኑ መጥፋት ከኛም ያሳስቡኛል። ካሜራ ፊት ለፊት ለምንድነው እኛ ጋር የማይመጣው? ለምንድነው እውነታው የማያወራው? እውነት ካለው እንዴ እኔ ይቅርታ አድርጉልኝና ፋሚሊ ምንድነው በዚህ በኩል እየተጠረጠርኩት በቃ እሺ ብቀራረበው እሺ ጓደኛዬ ቢሆን እሺ ምንም ነገር እንዳይሆን ብፈልግም በዚህ ሴራ ላይ ምን ይታወቃል? የሃይሚ ስሜት አገርሽቶበት ከሆነስ መለያየታቸው የሚፈልጋ እንዳካሉ ከሆነስ እኔ እኮ ማውቀው ነገር የለም። እና ቀድም ሁላ በስልክ ዳውዬ ሳወራው እየተጨቃጨቀ ነበር ማለት ብሩኬ ነው ጥፋት ያለበት ምናምን በቃ በስልክ እንደዚህ አትበላይ ና በአካል እናወራለን
ፋሚሊ ፊት ለፊት እናወራለን ብዬ ነው ሁላ የጠራሁት ማለት ነው። በቃ ምክንያቱም ያለውን ነገር በምን ያህል መንገድ እየተካሄደ እንደሆነ እንዲያውቅ ፈልጋለሁ ማለት ሁሉንም ነገር ማወቅ ፈልጋለሁ ፋሚሊ ብቻ አላቅም ጠርቼው ያለውን ሁኔታ ማውራት ፈልጋለሁና ምንድነው ይሄን ያህል እንደዚህ ልቡን አደንድኖት ልበደንዳና ሆኖ እሱ ላይ መፍረድ ይቻላል ፋሚሊ በጣም ለኔም ግራ ገብቶኛልና ይምጣ እናወራለን ጠርቼዋለሁ ሚለኝን ሰማዋለሁ ምንድነው ይሄን ያህል ድረስ ልጁ ከብሩኬ ጋር ምን እንዳያያዘው አላቅም በቃ ማለት ማንን እኔ ሃይሚንም ብሩኬንም ለጣጥያ አይደለም መደገፈው ፋሚሊ ማለት የሁለቱም ሰላም ነው እንዲመለስ የምፈልገው ምክንያቱም እኔ ምንም እንዲሆኑ አልፈልግም ምሳሌዎቻችን ናቸውና ዳናለክ ቢስነስ ዳናሽ አለ አደራ በስልክ እንደተጨቃጨቅ ነው እንት እንዳንጨቃጨቅ አረ ምን የሚያጨቃጭቀን ነገር ሰላም በልና እናወራለን ስላለው ነገር ሰላም ቤተሰቦች እንዴት ናችሁ እኛ ያለን ፈጣሪ ይመስገን በያላችሁበት ሰላማችሁ ብዝት ይበልልን እንዴት ናችሁ የኛ ወድ ቤተሰቦች እኔና ሄመን እንደዛ አንድ ላይ ከመጣው ቆይተን ነበር በርግጥ በተለይ በኔ ቤት በተለይ በኤመን ቤት ጌታን ማለት ያው የሆነ መታስተካከላቸው አንዳንድ ነገሮች ነበሩና እሱን ያስተካከለን ነበር ለዛ ነው በኤመን ቤት የጠፋ ነው ዛሬ ግን በኤመን ቤት አንድ ላይ መተናል ማለት ነው ፋሚሊያንስ ያው ለምን እንደፈለገችን ባላቅም ታውቃለህ እኔ እናንተ በዚህ ሰዓት ላይ ስለኔና ስላንተ ለናወራ አንገናኝ ያለንበት ሁኔታ ታውቃለህ ማለት ከኛ በነገርክ ላይ የሚጎል ነገር የለም ዛሬም ነገም ቢሆን ማለት ነው ምክንያቱም እኛ ሰላምን ማለት ወደ ራሳችን አይደል እንመለስ ብንል ፋሚሊ እንመለሳለን ታውቃለህ ካንተ ግን ለኛ እኔና ምንቴን ያገናኘን እነሱ ጉዳይ ነው ለኛ ብቻ አይደለም ለብዙ ሰው ምሳሌ የሚሆኑ ጥንዶች ነበሩ ዛሬ ላይ ግን ብዙ ነገር ተረባብሿል ብዙ ነገር ያው ጉያችን ስር ባሉ ሰዎች በገዛ ጓደኛችን ነውና ለዛ ጉዳይ ነው እናንተ አሁን የነሱ ሰላም እስኪመለስ ወይ ነገሩ ቀዝቀዝ እስኪል ድረስ ሊያገናኝ የሚችለው አንድና አንድ እሱ ጉዳይ ነውና በስልክ የሚያልከኝ ነበር እኔ ምንቴ አሩ ነው ብቻ አላቅም ይሄን ያህል ብሩኬን ለምን ጠምደ እንዲያስክ ይሄን ያህል ብሩኬን ጥፋተኛ ያረኩ ምኑ ጋር ነው እስቲ ንገረኝ ላቋርጥሽና አንዴ ማለት ብሩክና ሃይሚ ላይ በጣም ብዙ ቻሌንጅ የደረሰባቸው ልጆች ናቸው እና ይሄንንም ቻሌንጅ እንደሚያልፉት 100% እርግጠኛ ነኝ እኔ በበኩሌ ግን አላቅም ብሩኬ ያደረገ ያለው ነገር ሙሉ ለሙሉ ልክ አይደለም የማን እኔ አሁንም ቢሆን ልነግርሽ የምችለው ያንን ነው ሙሉ ለሙሉ ጥፋቱ ብሩኬ ነው የብሩኬ ነው ብዬ ነው ማስበው ብዙ ሰው ነው እስቲ የቱ ጋር ነው ጥፋተኝነቱ ለምን እንዴ ነው የምሰማው እንዴ የሚሆን ነገር እኮ ስታወራ ነው አሳማኝ ነገር ስታወራ ነው ልሰማ ከምችለው የቱ ጋር ነው እስቲ እንደው በፈጣሪ የብሩኬ ጥፋት ይሄ ነው በላይ ይሄ ልጅ ወዶ ነው እንዴ ኤመን መጀመሪያ አይልሽ እኔ ለማዳመጥ ሞክሪ በመጀመሪያ ደረጃ ሙሉ ለሙሉ ጥፋቱ ብሩኬ ላይ ነው አንተ ብሩኬን ለምንድን ነው ጥፋተኛ ያደረክ ያለው ለምንድን ነው ሁለቱን አንድ ላይ ማትናገራቸው ምናምን እያሉ ነው ብዙ ኦዲየንሱም ጭምር ማለት ነው ግን ጥፋቱ ብሩኬ ላይ ነው ያልኩበት የራሱ የሆነ ምክንያት አለ ምክንያት ደግሞ ምንድነው ብሩኬ ማድረግ ይችላል ምን እችልሽ ከህይወታቸው ማስወጣት ይችላል እስካሁን ድረስ አቅቶት ነው ስሚኝ ኤመን ቆይ እስካሁን ድረስ እኔ ኳሳማኝ ነገር ምንቴ እስካሁን ድረስ ማስወጣት ከብዶ ሳይፈልግ ቀርቶ ነው ይሄ ልጅ ቆይ ይሄ ልጅ እስካሁን ድረስ እውነት የእሷ የነሱ ማበጣበጥ ፈልጎ ነው ሃይሚ ማጣት ፈልጎ ነው እንዴት ነው የምታስበው ብሩኬ እልሽ ከህይወታቸው ማስወጣት ቢፈልግ እችልጅ ቤታቸው ይዟት አይመጣም ስሚኝ ይዟት የገባው እሱ ነው ይዟት እየገባ ውጪ ይላታል ይዟት አለኝ እቺ ልጅ እኮ ሁለት ነፍስ ናት እንደማመጥ አንድ ነገር ልንገር እቺ ልጅ ሁለት ነፍስ ናት ያማታል እንዴ ብሩክ ለሰው ክብር አለው ጭራሽ ማለት ነው ይልሽ ብሩኬ እየተጫወተበት ያለው አብልዩን ምን ይሁን አላቅም ግን ብሩኬ ልክ አይደለም በቃ ያደረገ ያለው ነገር ባጠቃላይ ልክ አይደለም እሺ ልክ አይደለም ብለ ካሰብክ ለምን እንደምትፈርድበት ልጁ ላይ ይልሽ ለምን እንደምትፈርደው ጭራሽ ብላ ፎቶአቸውን ስታነሳ ዝም ይያላት ነበር ይሄ ልጅ የሆነ ለምንድን ነው የምታነሽ የሆነ ነገር ያስታውቅበታል ብሩኬ ላይ የሆነ ነገር አላቸው ብሩክና ሃይሚ የሆነ ነገር ብሩክና እዩ የሆነ ነገር አላቸው እግዚአብሔርን ከኔ ጋር ነው የምትጣለው ስነ ስርዓት ብሩክና እዩ የሆነ ነገር አላቸው ስነ ስርዓት ያዝ ምንቴ ስነ ስርዓት መጀመሪያ አዳምጪኝ እንደማመጥ መጀመሪያ
ብሩኬ ይዟት እየገባችን ልጅ እዛው በር ላይ ማስቀረት ይችላል እዛው በሩን መዝጋት ይችላል ሰምተሽኛላ እንዳትገቢ ሂጂ ውጪ ብሎ መዝጋት ይችላል ውሻ እንኳን አንድ ነገር ልንገር ውሻ እንኳን ደጅ ሲመጣ አታባረረውም እሺ እንደዚህ የሚባል ነገር የለም እዚህ ጋር ህይወት ጉዳይ እኮ ነው የሁለቱንም ህይወት ለመበጥበጥ ነው የመጣቸው ወንብላች ልጅ እቺ ልጅ የሁለቱን ህይወት ልትበጠብጥ ነው የመጣቸው የመን ማንንም ሰው እነሱ አጠገብ እየሩስ ስደርስ ልበጠብጥ እንደሆነ ያቃል እንዴ በዚህ መሃል ግን የምትጎዳው ሃይሚ ነች ብሩክ አይጎዳም ሃይሚ ብቻ ነች የምትጎዳው ይኸውልሽ ብሩክ ትንሽም ቢሆን ስለዚህ ልጅ የሚያውቀው ነገር አለ ሃይሚ ግን ስለዚህ ልጅ በታሪክ የምታውቀው ነገር የለም ገብቶሻላ እሷ አሁን ለብሩክ ስትል ነው እየተጎዳች ያለችው ሃይሚ ሰምተሽኛላ እስቲ እየተፈታተንከው ነው መንቴ እኔ እናንተ እኮ እዚህ ጋር ከስልክ ይልቅ ባካል ፋሚሊ ፊት ለፊት እናውራ ያልኩ የሆነ ነገር እንዲኖር ነው እንጂ በስልክ ያልከኝ ነገር ደግመህ እንድነግረኝ አይደለም ይኸውልሽ ስለ ሁሉም ነገር ቢኒያም ነግሮኛል ስለ ሁሉም ነገር ሲጀመር አንድ ነገር ልንገርህ መንቴ አንተም ሴራው ላይ ያለበት የመን ስነ ስርዓትሽን ያዥ ምታወሪው ነገር እያሰብሽ አውሪ ሴራ ላይ ማለት ምን ማለት ነው እኔ እኮ ማላቸው ላይ እኮ ቢኒያም ማለክ ስለሆነ ነው እሱ የሚደግፈው ቢኒያም ምን አይነት ሴራ ይዞ እንደመጣ ታውቃለህ ቢኒያም ትክክል ነው እያደረገ ያለው ነገር ምንም ሴራ አላመጣም እስቲ የቢኒያምን ትክክልነት አሳየኝ ቢኒያም ይወዳታል ልጁ ስሚኝ እኮ ስለሚወዳት ሴራው ላይ እየተባበራት ነው ያለው እንዴ እሱ ከቡርክና ከሃይሚዎት ለማስወጣት ስለ ልጁ ነው እያሰበ ያለው ቢኒያም ስለ ልጁ የልጁ ነገር ነው እያሳሰበ ያለው አዳምጠኝ ቢኒያም እውነት እዩ የሚወዳት ከሆነ እኮ የልጁም አባት ከሆነ ከዛ ውስጥ ጎትቶ ማስወጣት አይችልም ያንን ነው እያደረገ ያለው እቺ ልጅ አዲስ አበባ ተከትላቸው ስትሄድ እንኳን ጥሯል አዲስ አበባ አትጂ ያላት ነበረ አዲስ አበባ አትጂ ብሎ ሚችለውን ሁሉ አድርጓል ካቅሙ በላይ ሆና ነው ሄደችው ቢኒያም ሴራ ባይኖር ያኒ ያ ሁሉ የተፈጠረ ሰዓት አጠገባችን ይሁን ነበር እሱ የራሱ የሆነ ምክንያት ሊኖረው ይችላል ከኛ አጠገብ የራቀበት የራሱ የሆነ ምክንያት ሊኖረው ይችላል እየሰማሽ ነው አድረገልንገር ያኒ ነገሩ ገና ሲጀመር ማለት ነው ሲቆስቆስ እንኳን ያልኖረ ልጅ ዛሬ ከተጋጋለ በኋላ ነው ሁለቱ ከተለያዩ በኋላ የልጁ አባት ነኝ ብሎ መጥቶ መፎከር ምንም ዋጋ የለውም ገባ እልሽ የልጁ አባት ዋናው የልጁ አባት መታወቁ ነው አይደል የልጁ አባት መታወቁ ነው ከታወቀ ለምን አይወጣም ከታወቀ ለምን ነው ከሁለቱ ጊዜ ሊፈታ ጉዳይ ነው የጊዜ ጉዳይ ነው መታወቁ አይቀርም ጊዜ እስኪፈታ ተብሎ እነዚህ ልጆች ተለያይተው መቅረት አለባቸው አላልኩም እንደዛ እኔ እንደዛ አላልኩም አልክ እንዴ እንደዛ አላልኩም የምታወሪው ነገር እያሰብሻውሪ እኔ የቡርክና የሚ መለያት አልፈልግም ባትፈልግ ኖሮ ልጁ ላይ ያስፈርድበት ቡርኬ ላይ ነው አሁንም ቢሆን እሱ ነው ምንግሽ ጥፋቱ እንዴ ምንኛ ነው እንድልያዩ እዚህ ጋር ፎቶ እስከማንሳት ድረስ ውጪ ያለ ቦርሳ የሆነ ነገር የሆነ ያስታውቅበታል እኮ ቡርኬ ራሱ ያስታውቅበታል መጀመሪያ ይዟት ለምን ገባ ይዟት እየገባ ውጪ ሂጂ ምን ማለት ነው እንዴ በዚህ ማለት የምትጎዳው ሃይሚ ነሽ ምንም በማታውቀው ሃይሚ እየተሰበረች ነው ልቧ እየተሰበረ ነው ወይኔ ጉዴ ፈላ ሃይሚ ያልተጎዳችም ብያለሁ እንዴ አንተ ምንኛ ማለት እኔ የሃይሚ መሰበር የሃይሚ መጎዳት ነው የሚያሳስበኝ አንተ አንድ ነገር ልንገርህ ምንቴ አሁንም ቢሆን ማለት ነው የሆነ ክፍተት ፈጥረ እርግጠኛ ነኝ ሃይሚን ወደ ራስ ለማድረግ እየፈለክ ነው ስነ ስርዓትሽን ያዢ የምታወሪው ነገር እያሰብሻውሪ በደንብ አውቃለሁ ምንቴ እያሰብሻውሪ የምታወሪው ነገር ያማታል እንዴ ምን ማለት ነው የራስ ልታረግ ማለት ነው ክፍተትን እየፈለክን ያለው የዩ አላማ ቡሩኬን እጅ ውስጥ ለማስገባት ነው አብሩ ላይ አሰርታበታለች አንድ ነገር ልንገርህ አንተ እውነት የሁለቱን ሰላም ብትፈልግ ኖሮ ቡሩኬን ብቻ ላይ ሃይሚን ብቻ ላይ አንዱን አደግፍ ብቻ የተናገርኩበት ምክንያት አለኝ እያልኩሽ ነው በቂ ምክንያት ገብቶሻላ ሃይሚ እዚህ ያለች አብረን እንኑን ይቅርታዬን ተቀበል እያለችው ነበር ገብቶሻላ እዛ ሄዶ ከሰርፕራይዙም ከምኑም በፊት ምን ይቀርም ነበር ይቅርታ ይቀርም ነበር እሱ ግን በሆነ በብልጭልጭ ነገር ሊፎግራት ምናምን እየሞከረ ነው ሃይሚን ማለት ነው እንደዛ አይነት ሴት ግን አይደለችም ሃይሚ ለኛ ያልታየን የብሩኬ ስተት ለአንተ የታየው ምንድነው እሱ ነገር ብሩኬ እኮ ሃይሚን ለማረጋጋት በጣም ያስታውቃል ሃይሚን አዳምጥ ሃይሚን ማለት ነው ወደ ራሷ እንድትመለስ ለማረጋጋት ብዙ ነገር አላደረገም እርግጠኛ ጭራሽ አላደረገም እኔ ሃይሚ እቃ ላውጣ ካንተ ጋር መሆን አልፈልግም ብትል አልፈርድባትም ምክንያቱም እቺ እዩ የምትባል ልጅ የሚያስገባትን ቡሩኬ ነው ማስወጣት የሚችለው እሱ ነው ነበረች ሃይሚ ዛጋ ነበረች ስትገባ አዳምጥ በዚህ አባባል ልክ እኮ ማለት ነው ብሩኬ እዩ ፈልጎ ነው ወደ ራሳቸው ህይወት ያመጣው እያልከ በቃ የሆነ ነገር አላቸው ብሩክና እዩ የሆነ ነገር አላቸው ወራሳቸው ሁለቱም የሚያውቁት ያን ደግሞ ቢኒያም ነግሮኛል ያንን ቢኒያም ነግሮኛል የመን ከኔ ጋር ነው የምትጣላው ምን ስነ ስርዓት ያዝ አሁን ይኸውልሽ ይሄ ሐሳብ ይዘህ ከመጣ ከሆነ እኮ ለምንድን ነው ከኛ እኩል ለነሱ የምትከራከረው እንዴ ማስመሰል እኮ ትችላለህ ምንቴ ከሚያስመስሉት ጋር ሄደ ማስመሰል ትችላለህ እኔ ጭራሽ እንደዛ ነው አይነት ሰው አይደለም እኔ ደግሞ ማስመሰል ስለማልፈልግ እውነታውን ማውራት ስለምፈልግ ነው እውነቱን ማውጣው እዚህ ጋር እውነት አይደለም ምንቴ እውነት ነው የመን ወይኔ ጉዴ ፈላ ትክክለኛ ነገር ነው እያወራ ያለው እውነት አይደለም እየሰማኝ ነው እውነት አይደለም እውነት ቢሆን ኖሮ እንትና ጥፋተኛ ነው ብሩኬ
ማውጣት ይችላል ማውጣት እንደሚችል እኮ እኛም እኮ ጠፍቶን ሲጀመር አይደለም ብሩክና እዩ ያሰቡት ነገር አለ ሁለቱ ያቀዱት ነገር አለ ቢኒያም አንተ ስነ ስርዓት ያዝ ያማታል እንደ አንቺ ስነ ስርዓት ያዝ ምን እጅሽን አታንሺ እግዚአብሔርን ከኔ ጋር ነው የምትጣለው ለምን እጅሽን አታንሺብኝ እኔ ማቀው ነገር ስላለ ነው ስለ ብሩክም ስለ እዩ አዳም አሃ ስለዚህ ሴራው ላይ ያለ ቢኒያም ስለ ሁሉም ነገር ነግሮኛል ትክክል ነኝ ማለት ነው እልሽ ለዚህ ኮኔ ጠራሽኝ ማለት ነው እዚች ጋር ይብቃሽ እንዳጠሪ ድጋሚ በእነሱ ምክንያት ትሰማኛለህ እንዳጠሪ በእነሱ ምክንያት እንዳጠሪ በእነሱ ምክንያት ካሁን በኋላ ትሰማኛለህ ቢኒያም ትክክል ነው የምትል ከሆነ ሂድና ሁለተኛ አጠገባችን እንዳትደርስ ሂድና ከሱ ጋር ማበር ትችላለህ እልሽ ካሁን በኋላ እንዳጠሪ በቃ በእነሱ ምክንያት ሲጀመር ቼክም አላረግም እንዴ ወይኔ ሄመን ማለት ፋሚሊ በጣም ይቅርታ በእንደዚህ አይነት መንገድ ስለተገጣጠምን በጣም ስሜታዊ ያድርጎኛል የእውነት ፋሚሊ በጣም ማለት በዚህ ያክል እንኳን እንደራረሳለን ብዬ አላሰብኩኝም በስልክ አይታችኋል ተጨቃጭቀናል ምናምን ብዬ ነግሬያችኋለሁና እዚህ ጋር ሲመጣ መፍትሄ እናገኛለን ብዬ ነበር ያሰብኩት ጭራሽ እሱ ሁለቱ የሆነ ሴራ አላቸው ምናምን እኔ እንደዚህ አይነት ነገር ሲባል መስማት አልፈልግም ፋሚሊ አያገባኝም እኮ ማለት አያገባኝም ስላችሁ የራሳችሁ ጉዳይ ብዬ መተው ይችላል ነበር ግን እነዚህ ልጆች ምንም እንዲሆኑ ማየት አልፈልግም ፋሚሊ ምንም ነገር ማለት ነው እኔ እና ደግሞ ጉያይ ጠላት ደብቄ መጥቼ ክህደት ማውራት አልፈልግም ማለት ማስመሰለን አልፈልግም ፋሚሊ ጉያይ ስር እነሱ መለያየት እየፈለገ እንዲለያዩ አልፈልግም ባንደበት ተግባር እያሳየ ባንደበት እንዲለያዩ አልፈልግም ማለት ምንኛ ነው እርግጠኛ ነኝ ምን በዚህ ሰዓት ላይ ሃይሚ መታ ብታወራው በእርግጠኝነት እሺ ከማለት ወደ ላይ ነው ብቻ ፋሚሊ በጣም ይቅርታ አዲስ ነገር ካለ ለመምጣት ሞክራለሁ ግን እኔ ለዚህ ይብቃኝ